ጊዜው 1966 ነው። በጋሪ ኢንዲያና ውስጥ የ9 ዓመቱ ማይክል ልጆች ሲጫወቱ በመስኮት እየተመለከተ እያለ አባቱ ጆሴፍ ጃክሰን ከወንድሞቹ ጋር ሙዚቃ እንዲለማመድ ይጠራዋል። እየተለማመዱ እያለ ሲሳሳትም ይቆጠዋል። ምሽት ላይ እራት እየበሉ እያሉም ጆሴፍ መድረክ ላይ ለመስራት ዝግጁ ስለሆኑ በሳምንት 2 ምሽቶችን እንደሚሰሩ ሲያሳውቃቸው ልጆቹ ሲደሰቱ፣ እናታቸው ካትሪን ግን ገና ልጆች እንደሆኑና ትምህርት ቤት እንዳላቸው ትናገራለች። ጆሴፍ ግን በዚህ ሕይወት ውስጥ አሸናፊ ወይም ተሸናፊ መሆን ብቻ እንዳለና ደሃ ጥቁር ልጆች በመሆናቸው ማንም በነፃ የሚሰጣቸው ነገር እንደሌለና መታገል እንዳለባቸውም ያስጠነቅቃቸዋል። በመጨረሻም ጃክሰን 5 በሚል ስያሜ የመጀመሪያ ስራቸውን ያቀርባሉ። ማይክል የመሪነት ሚናውን ወስዶም ክለቡን በጭፈራና በልዩ ድባብ ያደምቁታል። ቤት እንደተመለሱም ጆሴፍ ልምምድ እንዲቀጥሉ ይፈልጋል። ካትሪን ገና ከመግባታቸው ስትለውም ጆሴፍ በጥሩ ሁኔታ ስለሰሩ የደከማቸው መስሏቸው እንደሆነ ይጠይቃቸዋል። ማይክልም ብቻውን ጥሩ እንደሰሩ በማመን አዎ ብሎ ይመልሳል። ጆሴፍም በቤቴ ውስጥ እንዴት ትቃወመኛለህ ብሎ ይገርፈዋል። በዚህ ሕይወት ማሸነፍ ወይም መሸነፍ ብቻ እንዳለም በድጋሚ ነግረዋል። ማይክል ተደብቆ እያለቀሰ እያለም እናቱ ልታባብለው ትመጣለች። ከቦታ ቦታ እየተዘዋወሩ ስራቸውን በማቅረብም ማስደመማቸውን ይቀጥላሉ። 1 ዓመት ሲያልፍም ወደ ትላልቅ መድረኮች ያድጋሉ። በአንድ ዝግጅት ላይ ልጆቹ እየዘፈኑ ሳለ ጆሴፍ ሱዛን የተባለችን አዘጋጅ ስራቸውን ወደው እንደሆነ ሲጠይቃት ማይክል ልዩ የሆነ ተፈጥሯዊ ተሰጥኦ እንዳለው ከነገረችው በኋላ እደውልልሃለሁ ብላ ካርዷን ትሰጠዋለች። የሞታውን ሪከርድ ኮርፖሬሽን ረዳት መሆኗንም ያያል። ማይክል በድምፁና በእንቅስቃሴው መድረኩን ሲያደምቅ ተመልካቹ በደስታ ይጮሃል። በስቱዲዮም ከባለቤቱ ሚስተር ጎርዲ ጋር ይገናኛሉ። ማይክል እያቀረበ እያለም ጎርዲ እንቅስቃሴው እንደበዛ ይነግረውና በድጋሚ እንዲሞክር ያደርገዋል። ጆሴፍ ጣልቃ ሊገባ ሲሞክርም ጎርዲ ልጆቹን በሰዓቱ ስቱዲዮ ማድረሱ ላይ ብቻ እንዲያተኩር ነግሮ ዝም ያሰኘዋል። ብዙም ሳይቆዩም ድባቡን ይላመዱትና ዘና ብለው ይዘፍናሉ። ጎርዲም በማይክል ድምፅ ተማርኮ ታዳጊው እንደወጣ ልዩ እንደሆነ ይነግረዋል። በስቱዲዮ ውስጥ ብዙ ነገር እያስተማረውም ጥሩ ቅርበት ይፈጥራሉ። ጆሴፍ ወደ ቤት የሚሄዱበት ሰዓት እንደደረሰ ሲናገር ማይክል ጎርዲን ያቅፈዋል። ጎርዲም በፈለገው ሰዓት ሊደውልለት እንደሚችል ይነግረዋል። ጃክሰን 5ቶች የመጀመሪያ አልበማቸውን ሲለቁም የሰዎችን ትኩረት ለመሳብ ሲሉ የማይክልን ትክክለኛ ዕድሜ ደብቀው የ8 ዓመት ልጅ እንደሆነ አድርገው ያቀርቡታል። ዲቪዲዎቹ በከፍተኛ ሁኔታ ይሸጣሉ። ሚዲያዎችም ቃለ መጠይቅ ያደርጉላቸዋል። አልበሙም በፍጥነት በሆት 100 ሰንጠረዥ ላይ አንደኛ ደረጃን ይይዛል። ከ2 ዓመታት በኋላም ቤተሰቡ በካሊፎርኒያ በሚገኝ ትልቅ ቤት ውስጥ መኖር ይጀምራል። ማይክል ክፍሉ ውስጥ እያለ ወንድሙ አባቱ እንደሚፈልገው ይነግረዋል። ወደ ታች ሲወርድም ጆሴፍ ቢል የተባለውን አዲሱን ጋርዱን ያስተዋውቀዋል። ቆየት ብሎም ማይክል ላማ የቤት እንስሳ አድርጎ ማሳደግ እንደሚፈልግ ለእናቱ ሲነግራት የዕድሜ እኩያ ጓደኞች እንዲያፈራ ብትመክረውም እሱ ግን እንደ ሌሎች ልጆች እንዳልሆነና ሁሉም ሰው እንደ ታዋቂ ሰው ብቻ እንደሚያየው ይነግራታል። እንስሳቶቹ ብቻ እንደ ተራ ሰው እንደሚቆጥሩትም ይገልጻል። እሷም ከተወለደበት ቀን ጀምሮ የተለየ እንደሆነና ማንም ሰው ብርሃኑን እንዲያጠፋበት መፍቀድ እንደሌለበት ትነግረዋለች። 7 ዓመታት ያልፋሉ። ማይክል አሁን አድጓል። የራሱን የብቻ አልበም ለመስራትም የሌብል ስራ አስኪያጁን ሐሳቡ የነሱ እንደሆነ አድርጎ ለአባቱ እንዲነግረው ይጠይቀዋል። በመጠኑ ቢገረሙም የመጀመሪያ የብቻ አልበሙን በማዘጋጀታቸው ደስታቸውን ይገልጹለታል። ከዛም የጃክሰን 5 ስራ አስኪያጅ ወደ ሆነው ጆሴፍ ሄደው ሲያወሩት በሐሳቡ ይስማማል። ከዛ ግን ከጠዋቱ 3 ሰዓት እስከ 11 ሰዓት ድረስ ለቡድኑ ስራ እንደሚፈልገውና ከዚያ በኋላ መውሰድ እንደሚችሉ ይነግራቸዋል። እነሱም ተስማምተው
ይሄዳሉ። ማይክል አሁን ላማውን አምጥቷል። ጊዜውንም ከሱ ጋር እያሳለፈ ነው። ከዛም ጋርዱ ቢል ወደ ስቱዲዮ ይወስደውና የመጀመሪያውን ዘፈን መቅዳት ይጀምራል። ታዋቂነቱም ከጊዜ ወደ ጊዜ እያደገ ይመጣል። በካንሰር ሆስፒታል የሚገኙ ልጆችንም ይጎበኛል። አንድ ቀን ጠዋት ለቤተሰቡ አንድ ነገር ሊያሳያቸው ሁሉንም ከእንቅልፍ ይቀሰቅሳቸዋል። አዲሱ የቤት እንስሳው ቺምፓንዚውም ከመኪናው ወርዶ ማይክልን ያቅፈዋል። በእንስሳት ላይ ሙከራ ከሚደረግበት አስከፊ ቦታ እንዳዳነው ሲነግራቸውም ጆሴፍ በልጁ ሁኔታ ይገረማል። ከዛም ማይክል በልጅነቱ በጣም ይወደው የነበረውን የኔቨርላንድ የልጆች መጽሐፍን ለቺምፓንዚው ያነብለታል። ከቀናት በኋላም በእጁ ላይ ያለው ሉካደርማ በሽታ አስጨንቆት ወደ ሐኪሙ ይሄዳል። ስለፊቱም እንደተጨነቀ ሲነግረውም ሐኪሙ መልከ መልካም እንደሆነ ይነግረዋል። ማይክል ግን ፊቱ ተመጣጣኝ እንዳልሆነ ስለሚያምን ቀዶ ጥገናውን ያደርጋል። ወደ ቤት ሲመለስም አባቱ ሲያዩ ይደነግጣል። ማይክልም በሳይነስ ምክንያት እንደሆነ ነግሮት ይሄዳል። ማይክል አሁን ቀጭኔም አምጥቷል። የመጀመሪያው ዙር የቀዶ ጥገናውም ይጠናቀቃል። ከእህቱ ጋር የደጋፊዎቹን ደብዳቤ እያነበቡ እያሉም ፊቱ እንዳማረበት ትነግረዋለች። እሱም ዓለም እሱን እንደ አንድ የባንድ አባል ብቻ ሳይሆን በአዲስ መንገድ እንዲያየው እንደሚፈልግ ይነግራትና ደስተኛ ይሆናል። ወንድሙ መጥቶ ጆሴፍ ስብሰባ እንደጠራ ይነግረዋል። ማይክል ሲደርስም ጆሴፍ እያጨበጨበ ይቀበለዋል። በዓለም ላይ ያለውን ስኬት ሁሉ ብቻውን እንዴት ማሳካት እንደሚችል እያነሳም ያሾፍበታል። ባንዱ የቀጥታ ስርጭት አልበም እንዲሰራ መወሰኑንም ይነግረዋል። ማይክል ላስብበት ሲለውም ምን ማሰብ እንዳለብህ እኔ ወስንልሃለሁ ይለዋል። አሁን ሱፐርስታር ስለሆነ ከነሱ የተሻለ እንደሆነ ያስብ እንደሆነም ሲጠይቀውም ካትሪን ጣልቃ ለመግባት ስትሞክር ዝም ያሰኛታል። ማይክልም በንዴት ጥሎ ይወጣል። ከቢል ጋር በመኪና ሲወጡም ከውጪ በርካታ አድናቂዎች ሞልተዋል። ጥቂት ተጉዘውም ጸጥ ካለ ስፍራ ይደርሳሉ። ማይክልም ለቢል ጆሴፍ እየተጠቀመብኝ ነው፣ እኔ የግል ቱር ማድረግ ስፈልግ እሱ የባንድ ቱር ያዘጋጃል ይለዋል። ቢል ከቤት መውጣት እንደሚችል ሲነግረውም ማይክል ግን ለዚህ ገና ዝግጁ እንዳልሆነ ይገልጻል። ቢል ሕይወት ቀላል እንዳልሆነች ሲነግረውም ማይክል ቤተሰቡን እንደሚወድ ነገር ግን በራሱ እግር መቆም እንደሚፈልግ ይመልሳል። ቢል ጆሴፍ መቼም እንደማይቀየርና የሚያደርገው ነገር ሁሉ ለቤተሰቡ ስኬት እንደሆነና ለግለሰብ ፍላጎትም ሆነ ደህንነት ደንታ እንደሌለው ያስረዳዋል። የራሱን ቡድንና ጥሩ ጠበቃ እንዲቀጥርም ይመክረዋል። ማይክል የብቻ ቱሩን ያደርጋል። 2 ዓመታት ያልፋሉ። አሁን በአዲስ መልክና በበለጠ ዝና ብቅ ብሏል። ባለበት የሥራ ስብሰባ ላይ የቢዝነስ ሰዎቹ ያቀረቡለት ያለውን ሐሳብ ማይክል ብዙም አልወደደውም። ከዛ ግን ጆን ብራንካ የተባለ ሰው ምርጡ ሐሳብ ብቻውን መስራት እንደሆነ ሲናገር ትኩረቱን ይስበዋል። ማን እንደሆነ ጠይቆትም የቢች ቦይስ ኒል ዳይመንድ እና ቦብ ዲላን ወኪል እንደሆነ ያውቃል። ጆን ምን ማሳካት ትፈልጋለህ ብሎ ሲጠይቀውም ማይክል በዓለም ላይ ታላቁ መሆን እፈልጋለሁ ብሎ ይመልሳል። ሊረዳው ይችል እንደሆነ ሲጠይቀውም ጆን አዎ ይላል። ማይክል እንዴት ብሎ ሲጠይቀውም በሱ አስተያየት እንደሱ ያለ ማንም እንደሌለና መቼም እንደማይኖርም ይነግረዋል። ማይክልም ሌሎቹን ያሰናብትና ብቻቸውን ሲሆኑ አባቱን ከስራ አስኪያጅነቱ በፍጥነት ማባረር የመጀመሪያ ስራው እንደሆነ ለጆን ይነግረዋል። ጆሴፍ ከቤት ሆኖም ቴሌግራም ይደርሰዋል። ከማይክል ስራ አስኪያጅነት መባረሩን የሚገልጽ የአንድ አረፍተ ነገር ደብዳቤ ነው። ወዲያውኑም ወደ ካትሪን ሄዶ ደብዳቤውን እያሳያት ፊት ለፊት እንደ ወንድ መናገር ባለመቻሉ በልጁ እየተበሳጨ መገረፍ አለበት ይላታል። ካትሪንም አሁን እኮ ትልቅ ሰው ሆኗል ስትለው ጆሴፍ ይበልጥ ይበሳጫል። ካትሪንም ያገኙት ሁሉ በእሱ ምክንያት ስለሆነ ልጁን ሊያመሰግነው እንደሚገባ ትነግሯለች። ጆሴፍም ከትንሿ ከተማ ያወጣቸው እሱ እንደሆነ
እንደሆነ ሁሉም እየረሱ እንደሆነ እየነገራት እያለ ትታው ትሄዳለች። ቢልና ማይክል ገበያ ላይ እያሉ አንዲት ወጣት እናት እሱን በማየቷ ትደነግጣለች። ለልጇ ፊርማ እያስፈረመችው እያለም ብዙ ሰዎች ፊርማውን ለማግኘት ይሰበሰባሉ። እሱም በደስታ ለሁሉም ይፈርማል። ድሮ ያደርጉት እንደነበረው ከወንድሞቹ ጋር የሚጫወትበትን ፐዝል ወደ ቤት ይዞ ቢመጣም ከዛ ግን ወደ ክፍሉ ገብቶ ከቺምፓንዚው ጋር ይጫወታል። አይስክሬም ሊያመጣለት ወደ ታች ሲወርድም ደብዳቤ ይዞ ከቆመው ጆሴፍ ጋር ይገጣጠማል። ጆሴፍ ደብዳቤውን እንዲያነበው ጠይቆት ማይክል ዝም ሲለውም ስለ ቤተሰብነት መማር ያለበት ብዙ ነገር እንዳለ ነግሮት ይሄዳል። ማይክል የካንሰር ታማሚዎችን ለማስደሰት ሆስፒታሎችን መጎብኘቱን ይቀጥላል። በኋላም የምንጊዜም ታላቅ የሆነውን ቱር የማዘጋጀትና አጭር ፊልም የመስራት ፍላጎት እንዳለው ለጆን ይነግረዋል። ጆንም ለአዲሱ ቱር የሚሆኑ አዳዲስ ዘፈኖችን እንዲሰራ ሐሳብ ያቀርባል። ማይክልም አዳዲስ ዘፈኖችንና ሐሳቦችን በማፍለቅ ስራውን ይጀምራል። በቴሌቪዥን በጥቁሮች ላይ የሚደርሰውን የጥቃት ዜና ሲመለከትም ይበልጥ መነሳሳት አግኝቶ በሙሉ ኃይሉ ወደ ስራ ይገባል። ከመሬት በታች ወዳለው የሂፕሆፕ ማህበረሰብ ለመሄድ ይወስናል። ቢል ሐሳቡን ባይደግፈውም ማይክል ግን ጥሩ ሐሳብ እንዳለው ይነግረዋል። ከቦታው እንደደረሱም በእንቅስቃሴያቸው ሪትም ውስጥ አዲስ ድባብ ያገኛል። ጭፈራቸውንም ያሳዩታል። ማይክልም ሙዚቃና ዳንስ የጋራ ቋንቋ ናቸው፣ ዓለምን ሊለውጡ ይችላሉ ይላቸዋል። ተፈጥሯዊ ቅልጥፍና ያለውን ዳንሱንም ያስተምራቸዋል። ሁሉም በጉጉት ሲሳተፉ ሲያይም በዘፈን ክሊፑ ላይ እንደሚካተቱ ያሳውቃቸውና ልምምዱ ይጀመራል። አንድ ቀን ማይክል አስፈሪ ፊልም እያየ ሳለ የክሊፑ ሐሳብ ምን መሆን እንዳለበት ይወስናል። ትሪለር ብሎም ይሰይመዋል። የጭራቅ ሜካፕ ተቀብቶ ሌሎቹም በተመሳሳይ መልኩ ለብሰው ቢሊ ጂን የተሰኘውን ስራቸውን ያቀርባሉ። ይህ የማይክልን ተወዳጅነት ወደ ጣሪያ ያወጣዋል። የሪከርድ ኩባንያውን መሪ ሲያገኙትም እሱም ስራው ምን ያህል ስኬታማ እንደሆነ በማድነቅ ይናገራል። ማይክል በክሊፑ ደስተኛ ቢሆንም ግን ተጨማሪ ነገር ፈልጓል። ጆን ቪዲዮዎቹ በኤምቲቪ ላይ መተላለፍ እንዳለባቸው ሲናገርም አዘጋጁ ይህ ፈጽሞ የማይቻል መሆኑን ወዲያውኑ ይገልጻል። ጆን በኤምቲቪ ላይ ከተላለፈ አልበሙ በብዛት እንደሚሸጥ ሲያስረዳውም ኤምቲቪ የጥቁር አርቲስቶችን ስራ ስለማያስተላልፍ የማይቻል እንደሆነ አዘጋጁ በድጋሚ ይናገራል። ማይክልም ሙዚቃው እኮ ለሁሉም ሰው ነው ይለዋል። አዘጋጁ ከዚህ በፊት ሞክሮ እንደነበረ ሲነግረውም ማይክል ግን ጠንክሮ መሞከር እንዳለበት ይመልስለታል። ወዲያውኑም ሰውየው ረዳቱን ጠርቶ ከኤምቲቪ ስራ አስኪያጅ ጋር እንድታገናኘው ያዛታል። ስልኩን አንስቶ ዘፈኑን እንዲያስተላልፉት በነገራቸው ቅጽበትም ውድቅ ይደረጋል። ያን አዘጋጁ በ10 ደቂቃ ውስጥ ቪዲዮውን ካላስተላለፉ ብሩስ ስፕሪንግስተን፣ ቢል ጂን፣ ቦብ ዲላንንና ሌሎችን ጨምሮ ሁሉንም አርቲስቶቹን ከኮንትራታቸው እንደሚያስወጣ ዝቶ ስልኩን ሲዘጋው ማይክል ፈገግ ይላል። 1983 ማይክል በካሊፎርኒያ ሙንዎክ እያደረገ ቢሊ ጂንን ያቀርባል። ትሪለር አልበሙ 25 ሚሊዮን ኮፒዎች ተሸጧል። ህዝቡ በደስታ ይጮሃል። መንገዱ በህዝብ ተሞልቷል። እሱም ከመሃል ሆኖ ሰላምታ ይሰጣቸዋል። በድግሱ ላይ ቤተሰቡ እንኳን ደስ አለ ሲሉት፣ አባቱ ግን እንዴት የገንዘብ ማተሚያ ማሽን እንደተደረገ እየጮኸ ይናገራል። ቆየት ብሎ ጆሴፍ ዶን ለተባለ የድሮ አዘጋጅ ጓደኛው ጃክሰን 5ን ወደ መድረክ መመለስ እንደሚፈልግ ይነግረዋል። ዶን ማይክል አብሯቸው ይሆን እንደሆነ ሲጠይቀውም ጆሴፍ እያመነታ አዎ ይላል። ሮለር ሮይስ በመሰሉ ሀብታም ኩባንያዎች ስፖንሰር የሚደረግ የቪክቶሪ ቱር እንዲያዘጋጅ ሐሳብ ያቀርብለታል። ዶን ፔፕሲ ገበያውን መቆጣጠር እንደሚፈልግና ማይክልን የኩባንያው የፊት ገጽታ ማድረግ እንደሚችል ከገለጸ በኋላ ማይክል የማይመጣ ከሆነ እንዳያታልለው ያስጠነቅቀዋል። ማታ ላይ ማይክል ወደ መኝታ ክፍሉ ሲገባ አባቱን ያገኘዋል። ከትንሽ ከተማ የመጣ የደሃ ልጅ በዓለም ላይ ከፍተኛ ሽያጭ ያለው አልበም ይሰራል
ብሎ ማናስቦ ነበር? እኔ ብቻ ይለዋል። ካጠገቡ እንዲቀመጥ ሲጠይቀውም ማይክል እንደሰከረ ይነግረዋል። ጆሴፍ ከወንድሞቹ ጋር በቱሩ ላይ የግድ መሳተፍ እንዳለበት ሲነግረውም ማይክል አሁን ልጅ እንዳልሆነና የራሱን ሕይወት መኖር እንደሚፈልግ ይነግረዋል። ከዛም ጆሴፍ ያለ ቤተሰብ ስኬታማ መሆን እንደማይችል እየነገረው ወደሱ ይጠጋና ዶንን ደውሎ ቱሩን እንዲያረጋግጥ ነግሮት ይወጣል። ቱሩ ይረጋገጣል። ሆኖም በልምምድ ወቅት አደጋ ይፈጠርና የማይክል ጸጉር በእሳት ይያያዛል። ሁሉም ተረባርበው ያጠፉለትና ወዲያውኑ ወደ ሆስፒታል ይወሰዳል። መላው ቤተሰብም ዶክተሩ ሲወጣ በጭንቀት ይከቡታል። ሁኔታው የተረጋጋ እንደሆነ ከነገራቸው በኋላም ከፍተኛ ህመም ላይ እንደሆነና የሶስተኛ ደረጃ ቃጠሎና በርካታ የተጎዱ ነርቮች እንዳሉት ያሳውቃቸዋል። ጆሴፍ ዳግም መድረክ ላይ መስራት ይችል እንደሆነ ሲጠይቅም ካትሪን በድንጋጤ ታየዋለች። ዶክተሩ ልጁ ለሞት ተቃርቦ እንደነበርና አሁን ስነ ልቦናዊ ድጋፍ እንደሚያስፈልገው ይነግራቸዋል። ማይክል ዊግ ማድረግ ይችል እንደሆነ ሲጠይቅም ዶክተሩ በመጀመሪያ ከቀዶ ጥገናው ማገገም እንዳለበት ይነግረዋል። ማታ ላይ ቢል ማይክልን ለማስደሰት ልዩ ምግብ ቢያመጣለትም ሳይሳካለት ይቀራል። እናቱ ካትሪን ማይክልን ይቅርታ ስትጠይቀውም ስለ ጉዳዩ ማውራት እንደማይፈልግ ይነግራታል። ጆሴፍ የፈለገውን እንደሚያደርግና መቼም እንደማያቆምም ይነግራታል። በሚቀጥለው ቀን ጆን ሌው ሲመጣ ማይክል ክፉኛ ከተቃጠለ ሌላ ታማሚ ጋር ሲያወራ ያገኘዋል። ለጆንም እዚህ ያሉ የተቃጠሉ ታካሚዎች ልቡን እንደሰበሩት ገልጾ ስለሚቀጥለው ክፍያ ጠይቆት ሙሉ ገንዘቡ እዚያው ለሚገኘው የቃጠሎ ሕክምና ክፍል እንዲለገስ ይወስናል። ጆሴፍ በብስጭት ለካትሪን ያለ ማይክል ቱሩ ሊካሄድ እንደማይችልና ብዙ ገንዘብ እንደሚያጡ ይነግራታል። ካትሪንም ማይክል ገና አሁን ከጽኑ ሕክምና ክፍል እንደወጣና ቱሩን መጀመሪያውኑ ማድረግ እንዳልፈለገ ትነግሯለች። የራሱን መንገድ እንዲከተል ሊፈቅድለት እንደሚገባና ጣልቃ መግባት ካላቆመ ሊያጣው እንደሚችል ታስጠነቅቀዋለች። ሌሎቹ ልጆች ምን ይሆኑ ሲላትም እነሱም የየራሳቸውን መንገድ እንደሚያገኙ ትነግሯለች። በሌላ በኩል ማይክል ለቢል ፈጣሪ ለሱ ጥሩ እንደሆነ ይነግረዋል። የተሰጠውንም ሁለተኛ ዕድል ደስታንና ፍቅርን ለማሰራጨት እንደሚጠቀምበት ለራሱ ቃል ይገባል። ለቤተሰቡ ሲልም በቱሩ ላይ ለመሳተፍ ይወስናል። 1984 ስቴዲየሙ በህዝብ ተሞልቷል። ማይክል ከወንድሞቹ ጋር ወደ መድረክ ወጥቶ መዝፈን ይጀምራል። ታዳሚው በስሜት ይናወጣል። ዘፈኑ ሊያልቅ አካባቢም ስለ ሁሉም ነገር ወንድሞቹን ካመሰገነ በኋላ ይሄ ከነሱ ጋር የሚያደርገው የመጨረሻ ቱሩ እንደሆነ ሲያሳውቅ ጆሴፍ በድንጋጤ ይዋጣል። እናቱ ካትሪን ግን ፈገግ ትላለች። ማይክልም ከመድረኩ ብቻውን ይወርዳል። 1988 ማይክል ብቻውን ቱር እያደረገ ነው። በሙሉ ልብ እየዘፈነ እንደተለመደው ታዳሚዎቹን እያስደመመ ነው። ታሪኩ ይቀጥላል።